ቢል ይሻላችኋል ያለው ግን ሰው በየቤቱ ወረሱ የሚያገኝበት ዓለም ላይ ያመጣ ሄዳለሁ ማለት አመጣ ኢየሱስ። ከዛ በጣም ሐዘን በልባቸው ገባ። ታወቁ። ልባቸው አይታወቅ ሚላቸው ታወቀው እኮ ነው። ለምንድን ነው የታወቁት? እየተለማመዱት ያለው ህይወት አለ፣ በጣም አስደናቂ ህይወት። በየቀኑ የሞተ ሲነሳ ማየት ነው። እሁድ ሲበራ ማየት ነው። ሽባ ሲተረተር ማየት ነው። የመንግስተ ሰማያት ሚስጥር ተሰጥቷቸዋል ተብሎ ያንን ሚስጥር መካፈል ነው። ከዚህ የተሻለ የሚባል ህይወት እንደሌለ ነው የሚያስቡት። ከዛ ኢየሱስ ለነሱ ያኔ ባሉበት ሁኔታ ውስጥ ሊገባቸው የማይችል ነገር ነገራቸው። እኔ ብሄድ ይሻላችኋል አለ። ስለዚህ ይሄንን እስኪ በእነ ጴጥሮስ ጫማ ውስጥ ገብታችሁ ስትመለከቱት በጣም ልብ የሚያውቅ ነገር ነው። እየቀለለም ሊመስል ይችላል። ከዚህ የተሻለ አዎ የተሻለ እንዴ በየቀኑ እኮ ተአምራት እናያለን። ጌታ ሆይ ካንተ ጋር ለመነካካት ወደ ደረትህ እንጠጋለን እና ከዚህ የተሻለ ነገር አለ ነው የምትለን? አዎ አለ ይላል። አዎ በእርግጥም ብሄድ ይሻላችኋል ይላል ኢየሱስ። ያኔ ቃል ሥጋ ሆኖ ከሰዎቹ ጋር ሲመላለስ ካሳያቸው ክብር የሚበልጥ ክብር ለነሱ ኑሮ ብሄድ ይሻላችኋል እንጂ አዎ ኢየሱስ ግን ከዛ የሚበልጥ ነገር አስቧል። ምንድን ነው ያሰበው ሲባል እኔ ብሄድ ይሻላችኋል አለና ካልሄድኩኝ አጽናኙ አይመጣም። አጽናኙ ሲመጣ ደግሞ መንፈስ ቅዱስ ሲመጣ ከደቀ መዛሙርቱ ጋር እንደ ተጨማሪ አካል አይደለም የሚሆነው፣ በእነሱ ውስጥ ነው የሚሆነው። ስለዚህ ያኔ እኔ ብሄድ ይሻላችኋል የሚለው አብሯቸው እንደ ተጨማሪ አካል ሆኖ የሚጓዘው ውስጣዊ ይሆንላቸው። እግዚአብሔር ከነሱ ጋር ማለት እንደ ተጨማሪ አካል ማለት ነው። ለምሳሌ እኔ ያለው ሹመት አለ፣ ፓስተር አለ፣ ከዛ ሶስታችን፣ ኢየሱስ አራተኛ ነው። ያኔ የሚንቀሳቀሱት በዚህ ሁኔታ ነው። እኔ ብሄድ ይሻላችኋል ያለው ግን ሰው በየቤቱ ወረሱ የሚያገኝበት ዓለም ላይ ያመጣ ነው። ይሻላችኋል ያለው ያ ውጫዊ የነበረ ውስጣዊ ያደርገው ነው። አሁን ለዛ ነው ሐዋርያው ጳውሎስ ኢየሱስ ክርስቶስ በእናንተ ውስጥ እንዳለ አታውቁም ይላል።